እስኪ እግዚአብሔር ጠብቃልኛል በስኪ እንሶ መቼና መቼ ቀንና ሌሊት አጠጣዋለሁ። ዛሬ እግዚአብሔር ያጠጣችኋል። አረ እግዚአብሔር ያሳድጋችኋል። እድገትን የሚከለክለን ኢየሱስ ያጠጣችኋል፣ ይኮተኩታችኋል። እስካሶ መንፈስ ቅዱስ ያጠጣኛል በስኪ። በዚህ ክፍል በጣም የገረመ ነገር ቀንና ሌሊት ለካ ቀንና ሌሊት የሚሰራ መንፈስ አለ። እድገት ጠላት አለ፣ ነገር ግን አይከለክልም። ታድጓላ ማንም እንዳይቆጣ አረ አሜን ይጠብቋለሁ። ማንም ካለ ማንም ነው። ማንም ካለ ስልጣን ያለው የሌለው የሚያውቅ የሚያውቅ አዋቂ ብሉ የሆነ ማንም እንዳይቆጣ እኔ ይጠብቋለሁ። ጠባቂ ለኔ አለ። አንድ ሰው በላንሶ ማንም እንዳይቆጣ የሚለው ቃል በጣም ከባድ ትርጉም አለ። ማንም እንዳይቆጣው እኔ ምን አድርጋለሁ? እጠብቋለሁ፣ አጠጣዋለሁ፣ አሳድጓለሁ። ዛሬ የሚያድግ ሰው አለ። በዚህ ክፍል ላይ ቁጥር 1 ስታነቡ ሙሉ ሐሳብ ምንድነው የሚለው? ፈጣኙ እባቡ ሌዋታን እድገት ከልካዩ ሰላም የሚያሳጣው በብርቱ ሰይፍ እቀጣዋለሁ። ዛሬ ፔል ዋጣው ነገር ይተፋል። ቅባቶቻችሁ የሚተፈውሷል። እባቡ ዘንዶ ሌዋታን ጠማማው በብርቱ ሰይፍ እቀጣዋለሁ። በምን እስኪ እኔን ያስጨነቀ አንድ ሰው በስኪ ስር መስደህ የከለከለ በስኪ በብርቱ ሰይፍ በስኪ ተቀጣ። አንድ ሰው በስኪ ላመነ ሰው ሆኗል። ላመነ ሰው ሆኗል። ለኔ ሆኖልኛል። ለእግዚአብሔር ክብር አጨብጭቡ። ሁለት ላይ ያለው ሐሳብ በጣም አንኳር ነው። በዛን ቀን ለተወደደ የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂ ነኝ፣ ሁልጊዜም አጠጣዋለሁ፣ ማንም እንዳይጎዳ በቀንና በሌሊት ምን አደርጋለሁ? በሌሊትና በቀንን እጠብቀዋለሁ። አልቆጣም። እሾክና ኩርንችት በእኔ ላይ ምን ነው በሰላምን በነበረው በእነርሱ ላይ ተራምጄ በአንድነትን ባቃጠላቸው ነበር። ወይ ጉልበትን ይዘው ከኔ ጋርም ሰላምን ያድርግ። ቁጥር 6 በሚመጣው ዘመን አምሳሉ ስር ይሰዳል። በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልን ያብባል፣ ይጨበጭባል። በፍሬያቸው የዓለም ፊትን ይሞላል። የዓለም ፊት ላይ ይሞላለሁ። በስኪ ብዙ ሰው ይሰራል፣ ግን ሙላት አላገኘም። ዓለም ፊት ይሞላለሁ የሚለው ቃል በጣም ኃይለኛው ፓወር አለ። ኧረ አሜን። ሙላት የከለከለው ከተቀጣ በኋላ ማንም ሙላት አይከለክልም። ቀንና ማታ የሚዋጋሽ፣ ቀንና ማታ የሚፋለመሽ፣ ቀንና ማታ የሚነሳው እግዚአብሔር ዛሬ በሰይፉ ይቀጣል። በምን ሰይፍ? በብርቱ ሰይፍ። እስኪ ጠላቶቼ በብርቱ ሰይፍ ይቀጣሉ። እስኪ አድገው በእናታችሁ አንዴ። 6 ዓመት ዋጋ ያስከፈለ 7 ዓመት ዋጋ ያስከፈለ ያዕቆብን ስር እንዳይሰድ የከለከለው 2019 እመኑ፣ ጌታ ምስክሬ፣ የሰማችሁ ቃል ይወርሳል። ስር ነው የምትሰደው። ስርን ትሰዳለህ። ስር የሰደደ ነገር አይነቃነቅም፣ አይወላወልም፣ ንፋስ አይሰማም፣ ወጀብ አይሰማም። ነጋዴዎች፣ ተማሪዎች፣ አስተማሪዎች፣ አገልጋዮች፣ ባልትዳሮች፣ ሕፃናት በኢየሱስም ስር ይሰዳሉ። ስር ይሰዳለሁ። በስኪ ስር ያልሰደደ ሰው ተበራሪ ነው። ንፋስ ይወስዳል። ስር የሌለው ነገር ንፋስ ይወስዳል፣ ይንቀጨቀጫል፣ ይናወጣል፣ በየቦታ ይዞራል። ስር የሰደው ይጸናል፣ ጸንቶ ይቆማል። ንፋስ አይሰማም፣ ወጀብ አይሰማም፣ ሁኔታ አይሰማም። ፍሬ በፍሬ የሚሆን እንጨት አለ ዛሬ አላ። ከዚህ ጉባኤ ላይ እንደዚህ ነው ማየው። ዘመናትን ሙሉ የበላ ቅጥላችሁ ሙሉ ያራገፈ ጊዜያችሁን የወሰደ እባብ ሲቀጣ ነው ማየው። ዕውቀት ያለ ከዕውቀት አልባ ያደረገ፣ ጊዜ ያለ ጊዜያችሁን የመጠጠ፣ ሰዓታችሁን የበላ፣ ቤተሰብ ጋር እንዳትገናኙ ያደረገ፣ ሰላም እንዳይኖር ያደረገ በብርቱ ሰይፍ ዛሬ ይቀጣል። እድገት እንዳታገው ሐሳብ በሐሳብ ያደረገ፣ በሐሳብ እንድትውጥ ያደረገ፣ በዓለም ፊት እንዳትገለጥ የከለከለ የተኛው ክፉ ሴራ ዛሬ ተበትኗል። መንፈስ ቅዱስ ሆይ በስኪ አንተ ጠባቂ ነህ። በስኪ እኔ አድጋለሁ። በስኪ እጅ ከፍ አድርጉና የሚያድጉ ሰዎች አሉ። 2018 ያለ አድጋለሁ፣ በኢየሱስ ስም በበረከት አድጋለሁ፣ በጸጋ አድጋለሁ፣ በኢየሱስ ስም ይሁንብህ። እስካንሶ አድጋለሁ። በስኪ በብርቱ ሰይፍ የሚቀጣ መንፈስ አለ። ውስጥ ያለው ደግሞ ይሞታል። በሰይፍ የሚቀጣ አለ፣ የሚቆረጠው የሚታይ ደግሞ ተሰውሮ የሚዋጋ አለ። አሁን ውሃ ውስጥ ያለው ምልቃል አለ። እዛ ውስጥ ላይ ውሃ ውስጥ ማለት ነው ከስጋ ለባሽ ውስጥ ሆኖ የሚነድ መርዝ፣ ድግምት ሊሆን ይችላል፣ አስማት ሊሆን ይችላል፣
አሁን ውሃ ውስጥ ያለው ዘንዶ እዚህ ቸርች አልመጣም ወይ እናንተ ቤት የለም። የሚዋጋው በስጋ ለባሽ ልብ ላይ አድሮ የሆነ ስፍራ ቦታ አዘጋጅቶ ነው እንጂ ውሃ ውስጥ እኔ አሁን ከውቅያኖስ የመጣው ዘንዶ አይቼ አላቅም። እሱ አይደለም የሚሞተው። በስጋ ለባሽ ውስጥ ቁጭ ብሎ ሰው እድገትን የሚከለክል፣ ሰው ሰላም የሚከለክል፣ እድገታችሁ የሚተች፣ ሰላማችሁ የሚተች፣ ወደፊት እንዳትሄዱ የከለከለ እናንተ ማታውቁ አብሮ ከእናንተ ጋር የነበረ ውሃ ውስጥ ያለው ዛሬ ይሞታል። ደግሞ አንዳንድ የሚታይ እንደ ቤት ኪራይ እንደ የሆነ ነገር መጥቶ ደግሞ የሚታይ ዛሬ በሰይፉ ይቀጣል። ውጤታማነትን የከለከለ ከሰው በታች ያደረገ ፍሬ አልባ ያደረገ ዘንዶ ከሞተ በኋላ ማደግ ማንም አይከለክልም። ዛሬ ዘንዶ ይሞታል። እስኪ ቅድሚያ እግዚአብሔር የሚሰራው ስራ አለ። አንድ ሰው በስኪ ከፊት ላይ ድንጋይ ያነሳል። በስኪ መዝሙር 91 ላይ እግዚአብሔር ቃል ሲናገር ይላል እንደዚህ ነው የሚለው፣ ከፊት ላይ ድንጋይ የሚያነሳው መልአክን አዝዣለሁ ይላል። ከፊት ያለው እግዚአብሔር ካላነሳ መሄድ አችልም። 2019 እኛ ምንም ባሊው ምንድነው ካለ ጌታ ፊታችን ወጥቷል። ኧረ አሜን ብለው ውሰድ እስኪ ጌታ ከፊቴ ወጥቷል። በስኪ ዘዳግም ምዕራፍ 9 ላይ የዔናቅ ልጆች እስራኤል ፊት ላይ ቆሞ ያስፈራራቸው ነበር። እግዚአብሔር መጀመሪያ የሚሰራው ነገር ካላችሁ ጠማማው ነገር ከፊታቸው ገለል ያደርጋል። እግዚአብሔር እኔን ለመሻገር መጀመሪያ ከፊቴ ያለው ዙሩባቤል ዞር በል፣ አምሳሉ ይመጣል፣ 2019 ይሄዳል፣ አሳልፈው። ዛሬ ዙሩባቤል መንገድ ይሰጣችኋል። ዙሩባቤል ከመንገዳችሁ ይነሳል። አላ ዞር በል ይባላል። አንተ ከልጅ ፊት ምንድን ላይ ደልዳላ ሜዳ ትሆናለህ። ማለፍ የከለከለ መናገር የከለከለ ዛሬ ዙሩባቤል ዞር በል። አጨብጭቡ ለእግዚአብሔር።